ሾርቲ ያልኩት ሾርቲ። ስለዚህ ስምሽን ትወጂዋለሽ? አልጠላውም። እንግዲህ አሪፍ ጥሩ። እና የት ነው የምትኖሪው? እኔ አዲስ ገበያ። ምንድን ነው የምትማሪው? ገና ዛሬ ነው ማትሪክ ሪዛልት ያየ ነው። ወድቀሻል? አይ አልወደኩም። በእውነት? አዎ። ጎበዝ ነሻ? ስንት አመጣሽ? አይ ጎበዝ መሆኑ አለመሆኑ እኮ አይደለም። ይሄ ያው እንዴት እንደሆነ አናውቅም። እኔም አልፋለሁ ብዬ አልጠበቅኩም። ከ590,000 ሰው እኮ 540,000 ሰው ወድቋል አይደል? አዎ። ግማሹ በቃ ትምህርት ቤት መሄደው ምሳቃ እንዲቋጥሮ ሊበላ ነው ማለት ነው። ምሳው ምናምን። አይ በሱ አይደለም፣ እውነት እንደዛ አይደለም። አሁን ያልፋል የሚባል ተማሪ አይደለም። 540,000 ሰው ወድቋል ማለት እኮ በጣም ብዙ ሰው ነው የወደቀው። ያለፈው ሰው 50,000 ብቻ ነው። ኦልሞስት ስንት 10% ነው? 8% የሚሆነው አልፏል። 8% ማለት እኮ በጣም እኮ ትንሽ ነው። አዎ በጣም ትንሽ። እና አንቺ አልፈሻል። ይሻላል። አዎ ቤት ደስ አላቸው? አዎ ደስ አላቸው። ደስ እንዴት አይላቸው? ምን ይገዛልሻል ተባልሽ? ምንም አልተባልኩም። በቃ ደስታ ብቻ ነው የገለጹት። በእውነት? አዎ። አይፎን ግዙልኝ ባያቸው። ሀሚዬ ቴንኪው ነኝ። ያለኝ ይበቃኛል እኮ እስከዛሬም እያኖሩኛል። የሀብታም ልጅ ነሽ? አይ አይደለሁም። ስልክሽ ምንድን ነው? አይፎን ስለዚህ ዩኒቲ ነው የምትማሪው ወይስ ግቢ ትሄጃለሽ? አይ የምማርበት ግቢ አልሄድም፣ ግን የምማርበትን ቦታ አልወሰንም። ግን ወይ ሴንት ሜሪ ወይ አዲስ አበባ ዩኒቨርሲቲ ነው። ሴንት ሜሪ ለምን? ያው የተሻለ ያለው ከሌሎቹ እሱ ነው። ሴንት ሜሪ ጓደኞችሽ? አዲስ አበባ ዩኒቨርሲቲ አይ አይደል? ሴንት ሜሪ ይሻላል አሉሽ? አዎ ወንድምም ስላለኝ እሱ ነው የመከረኝ። እዛ ነው። ወንድምሽም ሴንት ሜሪ ይሻላል አለሽ? አዎ። እንጀራ ወንድምሽ ነው? አዎ እንዴ? አዎ ማለት አዎ እንዴ? ከዩኒቲ ቅድስተ ማርያም ይሻላል ብሎ እሱ ነው የወሰነልኝ። ሌላ ደህና ዩኒቨርሲቲ የለም። እኔ ዩኒቲም ቅድስተ ማርያምም አላልኩም፣ ግን ስቴፕ ብራዘርሽ ነው ወይ ስልሽ አዎ አልሽ። በእናትና በአባት የእንጀራ ነው እንዴ ያልከኝ? አልሰማሁም። አይ አይደለም፣ የእናትም የአባትም። ሱስ አለበት? በፍጹም። እርግጠኛ ነሽ? አዎ እንዴ ምን አልገባኝም። እሺ የትምህርት